አደባባይ ወጥተን እኮ ስራ ስላጣን አይደለም፣ መሄጃ ስላጣን አይደለም። ኢየሱስን ተቀበሉ የምንለው ለተቀበሉት ስለሚል እኮ ነው። እንድትቀበለው እኮ ነው። ካልተቀበልከው የእግዚአብሔር ልጅ መሆን ስለማትችል ነው። እግዚአብሔርን ማወቅና የእግዚአብሔር ልጅ መሆን የሰማይና የምድር ያህል ይለያያሉ። ልጅ ለመሆን መንግስተ ሰማያትን አክሰስ ለማድረግ በጽዮን አባል ለመሆን በበጉ ሰርግ ላይ ለመገኘት ለዘላለም ከመላእክቱ ጋር አብሮ ጌታን ለማምለክ ልጅ መሆን የሚባል መስፈርት አለ። ለዚህ ነው አደባባይ ወጥተን ተቀበል የምንለው። ዝም ብለን እኮ አይደለም ተቀበል የምንለው፣ እንድትቀበል እግዚአብሔር ስለሚያዝ ነው። እዚህ መጽሐፍ ላይ ብላክ ኤንድ ዋይት በግልጽ ስለተጻፈ ነው። ጌታን ተቀበል። ተቀብየዋለሁ ጌታ። አንዳንዱ ሲያሾፍ አላይታቸው ተቀብየዋለሁ። አንተ ሳታውቅ እኔ ጌታን አውቀዋለሁ። አታውቀው። ስትቀበለው ነው የምታውቀው። ስትቀበለውስ እንዴት ነው የምትቀበለው? አይ እኔ እኮ ተቀብየዋለሁ ከእናት ከአባቴ ከዘሬ ምናምን ተቀበል። ኖ አንተ ነው የምትለው። ሮሜ 10:9 ይመጣላ እዚህ ላይ ምን ይላል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን መካከል እንዳስነሳው በልብህ ብታመን ትድናለህ። ሰው በአፉ መስክሮ በልቡም አምኖ ይድናልና። ለዚህ ነው እጅህን አንስተህ ኢየሱስ ጌታ እንደሆነ አምናለሁ እንድትል ምን ጠይቅህ። ያለበለዚያ ደሙ አይሰራልህም። ሕይወት ያለው ነው፣ አክቲቭ ነው። ካልተቀበልከው እና ባፍህ ኢየሱስ ጌታ መሆኑን ካልተናገርክ ደሙ አይሰራም። ለመስራት ዝግጁ ነው፣ ግን የሚሰራው በእምነት ነው። የምታምነው በቃሉ ነው። ቃሉን ደግሞ ስትናገረው ነው። አይ ባምኛለሁ ምናምን ነው በልቤ አይደለም። በአደባባይ ኢየሱስ ጌታ ነው ስትል፣ ብቸኛ ቤዛ ነው ስትል፣ ለዚህ ነው ኢየሱስን ተቀበሉ የምንለው። ወገኖቼ የኢየሱስ ደም ያደረገልን ይሄ ነው። ኢየሱስ ጌታ ነው።